ጋብቻ በፊት እናተኩርባቸው የሚገቡ ነጥቦች አሉ። እነኚህ ነጥቦች ምንድናቸው? እኚህን ባስመለከተ ጥቂት እንድናይ እፈልጋለሁ። አንደኛ ከእግዚአብሔር መመሪያ መጠየቅ አስፈላጊ ነው። ወጣቶች ትዳር ለማሰብ በመታሰቡበት ጊዜ ወይም በመተዘጋጁበት ጊዜ የእግዚአብሔር መመሪያ መጠየቅ አስፈላጊ ነው። አሮጌ መኪናን ለመግዛት የሚጠነቀቁትን ያህል እንኳን ትዳር ጓደኛን ለመምረጥ ጥንቃቄ ያደርጉ። የእግዚአብሔር ቃል ሲናገር በኢሳይያስ 48:17 ላይ ምን ይላል? አዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ነገር የማስተምርህ በምትሄድበትም መንገድ የምመራህ አምላክ እግዚአብሔር ይላል። የዚህ ወጣቶች ወደ ትዳር ማሰብ በሚጀምሩበት ጊዜ አስቀድመው እግዚአብሔርን መመሪያ ጠይቅ አስፈላጊ ነው። ሁለተኛ ደግሞ እምነት አንድ መሆን ናቸው ደግሞ አስፈላጊ ነው። የእግዚአብሔር ቃል ሲናገር በሁለተኛ ቆሮንቶስ ምዕራፍ 6:14 ላይ ስታነቡ ከማያምኑት ጋር በማይመች አካሄድ አትጠመዱ፣ ጽድቅ ከአመፅ ጋር ምን ተካፋይነት አለው? ብርሃን ከጨለማ ጋር ምን ኅብረት አለው? ክርስቶስ ከቤሎር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው ይላል። አድቬንሶም በሚለው መጽሐፍ ላይ እንደገና ስታነቡ ምን ይላል? ያልተለወጡ ብዙ ወጣቶች ቤተክርስቲያናችን ልጃገረዶችን ለማጥመድ ሲሉ ብቻ የቀልድ ይጠመቃሉ። አላም ዘመናቸው ሁሉ የሆኑትን ሁሉ ሆነው ይቀራሉ። ዓለማዊ ህብረትን መፍጠር እጅግ አደገኛ ነገር ነው። ለጊዜው የክርስትናን ሕይወት ለመኖር ይሞክራሉ። ነገር ግን ጥረታቸው ሁሉ ተቃራኒ አቅጣጫ ይጓዛል። ውጤቱም አስገራሚው እውነት ላይ የነበራቸው እምነት ይሞታል። እዚያም ሰይጣን ያለማመን መረቡን ያጠነጥንባቸዋል ይላል። ሶስተኛ ደረጃ እንድናይ የምፈልገው ሌላው ልናጠናው የሚገባው እንደ ወጣቶች እግዚአብሔርን ሐሳብ በጋብቻ ላይ ያለውን ባህሪ ማጥናት እጅግ አድርጎ አስፈላጊ ነው። ዳር ያሻን ጥለን የምንወጣው ቲያትር ቤት አይደለም። አራተኛ ደረጃ ልንጠይቀው የሚገባን ምንድነው? ወጣቶች ወደ ትዳር በሚያስቡበት ጊዜ ፍቅር፣ በእውነተኛ ፍቅር ይወደኛል ወይ? እውነተኛ ፍቅር ትወደኛለች ወይ ብለው ራሳቸው መጠየቅ አለባቸው ይችላል። አምስተኛው ነጥብ ወላጅን ወይም ቄስን፣ የቤተ ክርስቲያን ሽማግሌን ማማከር፣ የምክር አገልግሎት መጠየቅ። ክርስቲያን ወላጆች ልጆቻቸውን በእግዚአብሔር ቃል ኮትኩተው ለማሳደግና አቅመ አዳም ለአቅመ ሔዋን ሲደርሱ ደግሞ ትዳር ዙሪያ ላይ የምክር አገልግሎት ሊሰጧቸው ይገባል።